ባል መድረሱ ምክንያት በማድረግ ልብስ ተራ ዞር ዞር ስል ሁለት ሰዎች የሚያወሩት ወሬ ትኩረቴን ሳበውና ቆም አልኩኝ ትንሽ ፊቴን አዙሬ ማለት ነው። ከዛ የሚያወሩት ስለምንድነው የሆነ ጊዜ አብይ አህመድ ድሬዳዋ መጥቶ ሩጫ ምናምን ሮጦ ከድርን ቀድሞታል። ከዛ አንደኛው እኮ አይ አሁን ሲያሽቃብጥ ነው እንጂ አብይ መቅደም ከብዶት ነው። አንተ ግፋትና ገርበናት ይደብራል እንጂ ያኛው ጫካ ለጫካ ጥንቸል ሲያሯሩጥ ያደገ ይሄ ደግሞ ከተማ ፀሐይ ሲጠበጥበው ያደገ ለራሱ ረመዳን አይከመ ታረግፋትና ገር የአየር ጉዞ እየተደረገ ነበርና ይሄ እውነተኛ ታሪክ ነው። ኮፒ ሊንክ ሼር አድርጉልኝ። በአየር ጉዞ እየተደረገ የአየር ግጭት ይፈጠራል። የደመና ግጭት ምናምን አይሮፕላን ሲል ጀለስ ደግሞ የተቀመጠው የት ነው? ጭስ የሚወጣበት አካባቢ ይታያል። እነዚህ በመስተወት ምናምን ከዛ ከከከከከከ ያለ በቃ ከፍ ዝቅ ምናምን ሲል አይሮፕላኑ እግሩን ብድግ አደረገ። ሁለት እግሩን ማለት ነው። ከዛ እግሩን ብድግ አደረገና ዙሪያ ያሉት በጣም በአግራሞት ያዩት ምን ነው ምን እየሆንክ ነው ምናምን ይሉታል። እንዳልከብደው ብዬ ነው። ዜናውን እንደሰማው ወደ ሰፈር ሱቅ ሄድኩኝና ዘይፋ ብራዘር እንግዲህ እኮ አንተ እዚህ ለዚህ ጭዳት ትጨቀጨቀኛለህ። የውጪ እኮ $575 ብድር እንዳለብኝ ሰምቼ መጣሁ እለዋለሁ። ኧረ አንተ ደፋር ነጩን ሁሉ ባገኘው ቁጥር እየተበደርክ ነው። እኔ ብቻ መስሎኝ እንዴ አንተም እኮ አለብህ እዳ አለብህ። አንተም እንደማንኛውም ኢትዮጵያዊ ተቀደዳ። አንተ በጣም ቀደኛ ደስ የምትል ሰው ነህ። በእናትህ በጣም ቀደኛ ነህ። 575 እኔ እዳ አለብኝ። አዎ አለብህ። እንደማንኛውም ኢትዮጵያዊ አንተም እዳ አለብህ እኮ ከፍዳቸው አይደል? እኔ እንጃ እሱን እንኳን እርግጠኛ ነኝ። ኧረ ሌላ ነገር ብሉ በላቸው ትቀደዳለህ እንዴ? እንዴት ይሏል? እኔ አንተ 100 ሳትከፍል ሌላ 100 አበድር ያውቃል። ለምን ውዝፍ ሲሆንብኝ ለምን ሌላው ሳይቀበሉ ሌላው ለምን አበድር? እኔ ከብሔር ብሔረሰብ ጓደኞች ጋር ቸገረንና መጨረሻ ላይ አበባ ለማዞር ተስማማን። አበባ እያዞርን የሆነ ሀብታም ግቢ ገባን። ገና ገብተን እንኳን አደረሳችሁ ስንል ቀጨሙላችንን በሩን ጥርቅምቅም ምንድነው? አሸባሪ ናችሁ እንጂ በዚህ እድሜ አበባ ታዞራላችሁ እንዴ? አረኛ አሸባሪዎች አይደለንም። እግዚአብሔር ማራም ዱጋ ዋቃኛ እንደዚህ ነገር አናቅም። ገንዘብ አተን ነው በቃ እንትን ይጀመርና አለ ኦሮሞ ጓደኛ አማርም አረጉናችሁ ነው አዲስ አመት አሸባሪ ምናምን የምትሉና አረኛ ገንዘቡ ቢጠፋብን ጊዜ ጥሩ ሽቀላ ነው ብለን ነው ደሞ የገባና ወላይታውኛ አሸባሪ እንደዚህ ነው ምን እንደው የምትሉት ምናምን አረታው ላይና ለቀቁና ሌላ ቦታ ሸቀላ እንሸቅል ሲል አረ እባክህ መሸቀላ ማለት ግባ አሉና ቤት አስገቡን። ጥልቅ አርገን በላን ተናገር ያለው ትልልቅ አጥንት ይዘን እየጋጥን መገረፍ ተጀመረ ማለት ነው። ከዛ ጉራጌው ጓደኛ እኛ እንጫዋለን እንጨነቀርስ ፈገግ አረ ጌታው አትልፋ ብናት እንደዚህማ እየገረፍከኝ ከሆነ እኔ ሽብር ተመችቶኛል። አሁን አሸባሪ ትላለህ። ከዚህ በላይ ሊጎዱን አሸባሪ በላን እኮ አንተ ከዚህ በላይ አሸባሪ ይጎዳል።